አርሰናል ላይ ያደረገው ልክ ነው ብዬ አላስብም። እኔ አሁን የዛለት ዛሬ የሚያደረገው ነገር ኳስ ይዘህ መሳቅ እንደገና ደግሞ ባይዘው ቅጣትም አለ እኮ አንድ ተጫዋች ሳጥን ውስጥ ይዞ ሄዶ ጎል ማግባቱን የሚችለውን ኳስ እንዲህ ተደግፎ እንደ ትራስ አድርጎ ተጫዋች ሳይደርስበት ኋላ ላይ በግንባሩ እንዲህ ቢያገባና ቢያስቀጣል ታገርምሽ። እኔ ህጉ በሚፈቅድለት ነው ማለት ህጉ በሚፈቅድለት ኳሱን እንደፈለገ ማድረግ ሞራል የሚባል የለም ልጅ እንደገና የሞራል ጥያቄ እኮ አለ። የደጋፊም ክብር አለ። የሊቨርፑልን ደጋፊዎች ማክበር አለ። ፕሮቮክ ደግሞ ተጫዋቾችንም ማክበር አለ። እውነት ነው። ፕሮቮክም ሊያደርግ ይችላል። እኔ የራሴን ነው ማለት እንትን ችግር የለውም። እኔ ለምሳሌ አሁን ላይክ እንደ አሁን ከአርሰናል ጋር ሲጫወት ኳሱን ጃግል እያደረገውናል። ጃግል የሚያደርግ ቁሞ ነው የሚያንጠበ አዎ እያንጠበጠበ ነው። ማን ነበር በሱ ቦታ? ቤን ዋይት ነው። ቤን ዋይት ሲመጣ ኳሱን አወርዶ ባናቱ ላይ ዘበት ቤን አልመጣማ። ቤን ዋይት እሱ መጣ ሊመታው ነው የመጣው። ታዲያ እንደዛ ነው። አዲስ ልጅ ገጨው ትመታለህ፣ ትጎዳለህ። እሱ ሊጎዳ ይችላል። ያ የራሱ ኃላፊነት ነው። ግን ቲያትር እኔ ኳስ መዝናኛ ነው ብዬ አሁን አንድ ነገር ቀላል ነገር እንንገርና የመጨረሻ ከዚህ በኋላ ይሄን ሐሳብ ካንተ ጋር አነሳ። ካርቲስ ጆንስ ሊቨርፑል ያንተ ቡድን ነው። ሳሙኤል ይሄኛው ተቃራኒ ቡድን ነው። ገብቶ ባህል ኳስ ነው በቃ አረለባዱ እኮ መጫወት አንተ ቴክኒክ ቆመሃል። እንዲህ እንዳሁኑ እንዲህ ቢያደርግ ደስተኛ ትሆናል። ይጫወት መብቱ ነው። ህግን አይጣስ በቃ ቻው ተሰናው ህግን አይጣስ ቻው። ከዚህ በኋላ ይሄን ነገር